በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስም በድንግል ማርያም ቃል ኪዳን በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ኃያሉ አምላካችን መድኃኔ ዓለም ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገን፣ አሜን። ዛሬ እንደ መድኃኔ ዓለም ፈቃድ የምንማማርበት ርዕሳችን የትምህርታችን ርዕስ የሚሆነው ክፉ መናፍስትን የምናጠቃበት ደረጃዎች በሚል ይሆናል። እነሱም 3 ደረጃዎችን ነው የምናየው። መድኃኔ ዓለምን አንደበት አድርጌ እሱን ምስጢር እንዲገልጥልን ክፉን ኃይል የምናሸንፍበትን ሰማያዊ የሆኑ እውቀቶችን እንዲያበዛልን እየተማጸን ለኔ አንደበት ለእናንተ ደግሞ ወደ ተግባር የምትለውጡበትን መንፈሳዊ ተነሳሽነት ለሁላችንም እንዲያድለን በጸሎት መንፈስ እንጀምራለን። እግዚአብሔር ሁላችንም ይርዳን። አምላካችን ከሁላችን ጋር ይሁን። ክፉን ኃይል ያዝልን። የቅድስት ሥላሴ ልጅነት በምድር ላይ ጎልቶ በሕይወታችን እንዲገለጥ ክፉን መንፈስ እንድናሸንፍ በበረከት እንድንኖር አምላካችን እያመሰገንና በአምልኮት ተጉዘን መንግስቱን እንድንወርስ መልካም ፈቃዱ ይሁንልን፣ አሜን። ወደ ትምህርታችን ከመሄዳችን በፊት እንደሚታወቀው የካቲት 16 የቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል እየመጣ ነው። ለበዓሏ ብዙ ነገሮች ልናደርግ እያሰብን ነው። ብዙ ሰዎች አግዘውኛል። ከዛ በተጨማሪ የጎደሉ ነገሮች ስላሉ እንግዲህ ኪዳነ ምሕረት የፈቀደችላችሁ ፍቅሯ ያላችሁ ከኛ ጋር ማገልገል ፍላጎት ያላችሁ ከኛ ጋራ የበረከቱ ተሳታፊ መሆን ትችላላችሁ። እሷ ኪዳነ ምሕረት የሁላችንም አገልግሎት ትፍቀድልን፣ ትባርክልን። ዝክሯን ዘክረን የልጆቿን ችግር ቀርፈን የጎደለውን ሞልተን በእናትነት ጥላዋ አልፈን የክፉን መንፈስ አሰራርና ጥበብ በቃል ኪዳኗ ይዛልን ሕይወታችን በአምልኮት እንድንመራ በእናትነት ፍቅሯ ሁላችንም ትባርከን፣ አሜን። ትንሽ ቀን የቀረው 1-2 ሳምንት ነው የቀረው። በዚህ ሳምንት ተጋግዘን ለዝክሯም ለጎደለውም እናደርጋለን ማለት ነው። ያው በተለመደው አካውንት ሰብሰብ አድርገን ዝክሯንም የጎደለውም እንሞላለን። ኪዳነ ምሕረት ይህን የበረከት ስራም አገልግሎታችንም በእናትነት ፍቅሯ ትባርክልን፣ አሜን። እንግዲህ ክፉ መናፍስትን የምናጠቃበት 3 ደረጃዎች በሚል ርዕስ ነው ዛሬ የምንማማረው። ይሄ ስቴፕስ ናቸው። ስቴፕስ ነው የሚባለው በዚህ በእንግሊዝኛው። እሱን ነው የምናየው። ከአንዱ ደረጃ ወደ ሌላው ደረጃ የበለጠ እየተዳከመ የበለጠ ኃይሉን እያጣኛ ደግሞ በመንፈሳዊ ሕይወት እየበረታን መንፈሳዊ ምስጢራቶችን እያወቅን ሕጉና ትእዛዙን የመጠበቅ እና በሕጉና በትእዛዙ ለመኖር ያለን ፍቅር እየጨመረ ከእግዚአብሔር ጋር ያለን እምነት ከፍ እያለ ሲሄድ ይሄ ደረጃዎች አሉት። መንፈሳዊ ሕይወት ግንባታ የራሱ የሆነ ደረጃ አለው። መናፍስትን የማጥቃትም ደረጃዎች አሉት። ክፉ መንፈስ በአንዴ ውጣ ብትሉ አይወጣም። መንፈሳዊ ሕይወት በአንዴ ልኑረው ብትል አትኖረውም። ሁሉም በልምድ በልምምድ ከጊዜ ወደ ጊዜ እያደገ የሚመጣ ኃይልና የምትኖረው ነው። በተለይ ከዚህ ከውስጥ ከነፍስ ጋር ከባህሪ ጋር ከሰብአዊ ግንባታ ጋር ቀድሞ ከነበረ ማንነት ጋር ይሄ ከሰውኛ ባህሪ ጋር እስከሚዋሃድና እስከሚስማማ እስከሚግባባና መገለጫ እስከሚሆን ድረስ ጊዜ ይፈልጋል። ይሄን ጊዜ ነው ታዲያ በብዛት ብዙ ሰዎች የሚወርቁት የሚነሱት በመናፍስት የሚጎዱት መናፍስትን የሚጎዱት የሚከሱት ፊታቸውም ወዛቸው የሚጠፋው የሚመለሰው የሚጨንቃቸው የሚያማርሩትም እንዴ ምን አይነት ህይወት ነው ብለው ሁሉ መፈጠራቸውን ሁሉ እንዴ እንደዚህ ከሆነ መኖር ምንድነው ሁሉ የሚያስብል አይነት ውጊያ ውስጥ የሚገቡት በዚህ ክፉ መናፍስትን ለማጥቃት በሚደረገው ግብግብና የእግዚአብሔርን ኃይል በመላበስና መንፈሳዊ ለመሆን ቆራጥ የሆነ አቋም እስኪኖረን ድረስ የሚደረጉ ጊዜ ናቸው። ክፉ መናፍስትን ለማጥቃት
ሶስቱን ደረጃዎች ከዛ ከመጽሐፍ ቅዱስ ጋር እና ከእግዚአብሔር ቃል ጋር አያይዘን እንማማራለን ማለት ነው። የመጀመሪያው መናፍስቱን መያዝ ነው። መያዝ ሲባል መቆጣጠር ማለት ነው። መናፍስቱን መቆጣጠር። መናፍስት መቆጣጠር ሲባል አንድ የሚሰራውን ስራ ማስቆም፣ ሀሳቡ በእኛ ውስጥ እንዳይተገበር ማድረግ፣ ሰራዊት እንዳይስም ማድረግ፣ ሌላ ኃይል ወደኛ እንዳያስገባ ማድረግ። መቆጣጠር ማለት የሱንና የኛን ፍላጎት፣ የሱንና የኛን ምሪት፣ የሱንና የኛን ይሄ ውስወሳዎችን ከኛ እና ከሱ የሱ ውስወሳና የኛ ሀሳብ መሆኑን የምንለይበት ደረጃ ነው። መናፍስትን ስንቆጣጠር እሱ የሚያመጣብን ፈተናዎች ከ50% በላይ የምናልፍበት አቅም እናገኛለን። እና የመጀመሪያው ነጥብ መቆጣጠር ነው። እሱን መቆጣጠር። ክፉ መናፍስን ለመቆጣጠር ግን 3 ነጥቦች በስሩ ማየት አለብን። የመጀመሪያ ነጥብ ስለ ክፉ መንፈስ ማወቅ አለብን። ስለ ጠላታችን መገንዘብ አለብን። ብዙ ጊዜ ሰው ይቀፈዋል፣ ስለ መናፍስት ሲወራ ይሰቀጥጠዋል። ግን አብሮት እየኖረ ነው። ብዙ ነገር አሳጥቶታል። ሲበላ ይበላል፣ ሲያወራ ያወራል፣ ሲያቅድ ያቅዳል። ተዳብሎና ተዋህዶ ከአካሉ ጋር ከነፍሱን ይዞ ተቆራይቶ ደባል ሆኖ እየኖረ ነው። ግን ስቅቅ ይለዋል ሲሰማ። ይሄ የተለምዶ ስለ ክፉ መንፈስ ያለን ግንዛቤና እውነተኛ የሆነው መናፍስ የሚሰራውን አሰራር ካለማወቅ አንጻር መናፍስ ምን ይሰራሉ የሚለውን ወይም ስለ መንፈስ ማወቅ በራሱ የመንፈሳዊ ሰው አንዱ እውቀቱና መለያው ነው። መንፈሳዊ የሆነ ሰው ስለ ክፉ መንፈስ ማወቅ አለበት። ምክንያቱም በየትኛው መንፈሳዊ እንቅስቃሴ ላይ ይሄ እንደ ግድግዳ እና እንደ ጥላ ስለሚጋርድ ማለት ነው። መንፈሳዊ ህይወት እንዳያድግ፣ መንፈሳዊ ህይወት ላይ ጥላ እየሆነ ወደፊት እንዳንጓዝ፣ የተፈለገውን ያህል በረከት ወደ ህይወታችን እንዳይመጣ፣ ሚስጥር እንዳይገለጥ፣ ከእግዚአብሔር ጋር ያለን ንብረት እንዲቀዘቅዝ፣ የአምልኮት ህይወታችን እንዳይጠናከር፣ የልብ ዝለት፣ የነፍስ ዝለት፣ የመንፈሳዊ ህይወት ዝለት እንዲመጣብን ማድረግ፣ ከዛም በላይ በየጊዜው የተለያዩ ፈተናዎችን እየከፈተ ኑሮና ህይወት እድሜና ዘመን እንዲመረን ማድረግ፣ ሬት እንዲል ማድረግ መለያው ስለሆነ ስለ ክፉ መንፈስ አሰራር ማወቅ የመንፈሳዊ ሰው አንዱ መለያና መገለጫው። ስለ መናፍስ ካላወቅን ሁሉም ቦታ ላይ ተቀላቅሎ ነገሩን ከዓላማው ያስወጣዋል። መንፈሳዊ ህይወት ዓላማውን እንስታለን። አገልጋይ ብንሆን የአገልግሎቱን ዓላማ እንስታለን። ቤተ እግዚአብሔር የምንመላለስ ከሆነ እሱ ላይ ዋናው ነጥብ ላይ እንስታለን። የሚጋረድብን ነገር ይኖራል። ማናየው ነገር ይኖራል። የነፍስ አይን ይጋረድብናል። ይሄ በልብ መመላለስን እግዚአብሔር በምን አይነት መንገድ ብንጓዝ ነው የበለጠኛ ሊቀርበንና ለመንግስቱ ዝግጁ በሰማያዊ አምድ ወርቅ ሊጽፈን በስላሴ ልብ ልንታሰብ የምንችለው የሚለውን የማስተዋል ጥበብን ይቀማል፣ ይነጥቃል። ስለዚህ መጀመሪያው ነጥብ ማወቅ ነው። መንፈስ ምን ይሰራል? በእኛ ህይወት ውስጥ ምን ያደርጋል? የትኛው መንፈስ ምን ይሰራል? አይነ ጥላ ምንድነው ስራው? ጠቋር ምንድነው ስራው? ዛሮች ምን ያደርጋሉ? በህይወታችን ውስጥ ሲቀመጡ ምን አይነት ውጊያ ይከፍቱብናል? ከዚህ በፊት ያጣናቸው የተበላሹ የጠፉ ነገሮችስ ከመናፍስት አንጻር መንፈስ ያጠፋው ነገር ምንድነው? ብዙ ነገር ጠፍቷል። በህይወት እስካለን ድረስ ሙሉ ሆኖን አንኖርም። በስጋ ያለው ነገር ቢሟላ የውስጥ ሰላማችን አይሟላም። የውስጥ ሰላማችን ቢሟላ እጃችን ባዶ ነው። ጤና ቢኖረን ጭንቀት አይጠፋም። ጭንቀት ከሌለ ጤናችን ሊነካ ይችላል። ብቻ የሆነ ቦታ ላይ ጎዶሎ ነገር አለ። ያን ጎዶሎ ያመጣው ማን ነው ብለን ስንፈልግ መናፍስትን እናውቃለን። ከዛ የትኛው መንፈስ ነው የሚለውን ደግሞ ማጥናት እንጀምራለን። ትንቢተ ሆሴዕ 4:6 ላይ እንዲህ ይላል፣ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እንግዲህ እውቀት ከማጣቱ የተነሳ ነው። ስለ ሰማያዊ ኃይል፣ ስለ እግዚአብሔር ኃይል፣ ስለ ክብሩ፣ ስለ ቤተ ክርስቲያን ምንነት፣ የቤተ ክርስቲያን ጸጋዋን፣ የቤተ ክርስቲያን ከለላዋን፣ የቤተ ክርስቲያን ሞገሷን ካለማወቅ የተነሳ ህዝቤ ጠፍቷል። ስለ መንፈሳዊ ኃይል፣ ስለ ሚስጥር መገለጥ፣
ስለ ልቦና መከፈት፣ ስለ ነፍስ በነፍስ በኩል ያሉ በረከቶችን ካለማወቅ የተነሳ ጠፍቷል። ስጋዊ ሆኗል። የሚኖረው ለስጋ ነው፣ የሚሮጠው ለስጋ ነው። እየሮጠ እድሜውን ጨረሰ። እንዴ ትውልዱ አልያዝ አለ። የስጋ ኑሮ ደግሞ አይጨበጥም። ልጨብጠው ስትለው ከእጅ ያመልጣል። ሌባና ፖሊስ ሆነህ ነው ጊዜውን የምትፈጀውና ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለው ቃል ስለ መናፍስትም ስለ ሰማያዊ ኃይልም ስለ ቤተ ክርስቲያን ክብርም ስለ እግዚአብሔር ለሰው ልጆች ያለው ፍቅርም እግዚአብሔርን በመለመንና በመጠየቅ በኩል የሚገኙ በረከቶችም ካለማወቅ የተነሳ በብዙ ጎዳና እንጠፋለን። በብዙ ጎዳና በበረከት በኩል መጥፋት አለ። በውስጥ ሰላም በኩል መጥፋት አለ። የአእምሮ እርጋታ በማጣት በኩል መጥፋት አለ። በመዘባረቅ በኩል መጥፋት አለ። ኃጢአትን በመለማመድ በኩል መጥፋት አለ። በጎና መጥፎውን የመለየት አቅም ማጣት፣ በዚህም መጥፋት አለ። ይህን ዓለም ድብቅና ውስብስብ ያለ የመናፍስት ጥላውንና የመናፍስትን አካሄድ አለማወቅም መጥፋት ነው። በዚህም ደጉና ክፉውን የእግዚአብሔርና የክፉ መንፈስን የቤተ ክርስቲያን ሕግና ስርዓቷን ይሄ በሙሉ እውቀት ይጠይቃል። አንዳንዴ በእውቀት የምናገኛቸው በትምህርት የምናገኛቸው እውቀቶችና በመንበርከክ የምናገኛቸው እውቀቶች ይለያያሉ። በትምህርት የምታገኘው ነገረ ድነት፣ በትምህርት የምታገኘው ነገረ ሥላሴ፣ በትምህርት የምታገኘው ሚስጥረ ስጋዌ፣ በትምህርት የምታገኘው አዕማደ ሚስጥራት፣ በመንበርከክና በአምልኮት የምታገኘው ደግሞ ሥላሴን ማምለክ፣ ሥላሴን ማፍቀር፣ ለሥላሴ መገዛት፣ ሥላሴን በምን አይነት መንገድ እንደምታከብር ታገኛለህ። ስለዚህ ስትንበረከክ የምታገኘው እውቀት ለነፍስ የሚጠቅም ነው። ተምረ የምታገኘው ግን ያው ትምህርት ነው። ወደ ተግባር ለመለወጥ እሱ የራሱ የሆነ ሌላ ዝግጅት ይፈልጋል። ተንበርክከ የምታገኘው እውቀት ለብዙዎች ይተርፋል፣ በረከትን ያስመልሳል። ተንበርክከ የምታገኘው እውቀት ጠላትህን አሸንፈ በህይወት ውስጥ በእግዚአብሔር ሕግና ትእዛዝ እየተመራህ ብሩህ የሆነ ህይወትና የተባረከ እድሜ እንዴት እንደምታሳልፍ ታውቃለህ ማለት ነው። ስለዚህ ይሄ ተንበርክኮ ማወቅ ትልቁ እውቀት ነው። ተንበርክኮ መረዳት ቀጥተኛ ከእግዚአብሔር የምናገኘው እውቀት ነው። ቀጥተኛ ከአምላክ የምናገኘው መልእክት ነው። የምንማረው ምስጢራዊ የሆነ መለኮታዊ ትምህርት ነው። ስለዚህ ከጠላት ጋር ባለው ግብግብም የራሱ የሆነ እውቀት የራሱ የሆነ ትምህርት አለ። የሚያስተምረን ታዲያ ምንድን ነው ካል መንበርከክ፣ የሚያስተምረን ስግደት። በየቀኑ ስንሰግድና ስናመልክ አዳዲስ ምስጢራቶችና አዳዲስ የመናፍስ ውጊያዎች እያወቅን ስለምንመጣ ክርስትናውንም በዛው ልክ እየገባን እንመጣለን። ስለ መናፍስት እንድታውቁ አይደለም እኛ ብዙ ጊዜ ቪዲዮ የምንሰራው፣ ጠላታችሁን አውቃችሁ ጠላታችሁን አሸንፋችሁ ወይ እግዚአብሔርን ኃይል እንድትለምዱ ነው። በእግዚአብሔር ኃይል እንድትኖሩ ነው። ህይወታችሁን በበረከት እንድትመሩ ነው። ጠላት ምን ያህል አጠቃል ብቻ ሳይሆን የእግዚአብሔር ቸርነትም ሲገለጥ እንድትቀምሱ ነው። በጠላት ውጊያ ብዙ ነገር አቀናለሁ። ቀላል አይደለም ይሄ እውቀት። ትናንትና ስጋዊ ብቻ ነበርን። ከመብልና ከመጠጥ ከመዝናናትና የወጣትነት ከሚያመጡ ፈተናዎች ጥላ ውስጥ ነበርን። ዛሬ ነፍስ አውቀናል። መንፈሳዊ ነፍስ ማወቅ አለ። መንፈሳዊ በስጋ ነፍስ ማወቅ ብቻ ሳይሆን በመንፈሳዊ ህይወትም ነፍስ ማወቅ አለና ነፍስ አውቀናል። እግዚአብሔርን መርጠናል። አምልኮትን ብቸኛው የህይወት መመሪያ አድርገናል። ይሄ ከመናፍስት ጋር ባለው ውጊያ ያገኘነው እውቀት እና መጀመሪያው ነጥብ ለመቆጣጠር ማወቅ ያስፈልጋል። ስለ ጠላት ማወቅ። አይነ ጥላ ምንድን ነው የሚሰራው? የት ነው የሚቀመጠው? ቀድመን ያጣናቸውና የጠፉብን የተበላሹ ነገሮች በሙሉ የትኛው መንፈስ ነው ይህን ነገር ያመጣብኝ የሚለውን ማወቅ የመጀመሪያው ነጥብ ነው። ሁለተኛ አምልኮት ነው። አምልኮት ስግደት፣ ጸሎት ለቅድስት ሥላሴ የሚቀርብ የምስጋና ክፍል ነው። መገዛት ነው። አምልኮት በፍጡርና ፈጣሪ የሚገናኝበት ድልድይ ነው። የፍጡር መገዛት የፈጣሪ ምሕረት የሚታይበት መንገድ ነው። አምልኮት ኃይል ነው። አምልኮት የበረከት ምንጭ ነው። አምልኮት ምስጢር ይገልጣል። አምልኮት ሞገስን ያመጣል። አምልኮት ጠላትን ይጥላል። አምልኮት ልብን ይከፍታል። አምልኮት ታሪክን መንፈሳዊ ያደርጋል። አምልኮት
ኃይል አለው። አምልኮት አንደበትን ይይዛል። አምልኮት የውስጥ ጭንቀትን ያጠፋል። አምልኮት አይምሮን ይይዛል፣ ዘመንን ይይዛል፣ ልጆችን ይባርካል፣ እድሜን ይይዛል። አምልኮት እውቀትን ይይዛል፣ እድልን ይይዛል፣ በረከትን ይይዝልሃል። አየህ አምልኮት በስላሴ ፈቃድ የተሰጠህ የሚረዳህ በእድሜ ልክ የሚያግዝ ጻድቅና ሰማዕት ወደ ህይወት የበለጠ እንዲቀርብህና እንዲያግዝህ ያደርጋል። አምልኮት ክብር እንዲኖርህ ያደርጋል። አምልኮት የእግዚአብሔር ልጅ እንድትሆን ያደርጋል። ይሄ የስላሴ ልጅነት ጎልቶ እንዲታይ እንዲንጸባረቅ የሚያደርገው አምልኮት። አምልኮት ያለ ሰው ከኃጢአት ይርቃል። አምልኮት ያለው ሰው አይዋሽም። አምልኮት የሚያውቅ ሰው አይሰርቅም። አምልኮት የሚያውቅ ሰው አይቀበጣጥርም። አምልኮት ያለው ሰው አይፈጣጥንም፣ አይንቀለቀልም፣ አይበሳጭም። አምልኮት ያለው ሰው መናፍስት የፈለገ በፈተና ሊከተው ይሞክራል እንጂ አይጥለውም። አምልኮት ያለው ሰው እያንዳንዷን ነገር ከማድረጉ በፊት የስላሴን ፈቃድ ይጠይቃል። አምልኮት ያለው ሰው የእሱ የሆነ ነገር በሙሉ በአምልኮቱ በኩል ያገኘው ነው። ለዚህ አምልኮት ያለው ሰው ትልቅ ሰው ነው። ለዛ ያብቃን። እሺ ለመያዝ መጀመሪያ ማወቅ፣ ሁለተኛ አምልኮት፣ ሶስተኛ ህግ እግዚአብሔርን መጠበቅ። ህግ እግዚአብሔርን ትእዛዝ እግዚአብሔርን መመሪያ ማድረግ። በተለይ የእግዚአብሔር ህግ መመሪያ ነው። ህግ ለእግሬ መብራት ለዓይኔ ብርሃን ይላል ዳዊት። ህግ ብርሃን ነው፣ ህይወትን የሚያበራ የነገዎችን አቅጣጫዎች የሚጠቁም ብርሃን ነው ህግ እግዚአብሔር። በዚህ በመጽሐፈ ሲራክ 1:26 ላይ እንዲህ የሚል ቃል እናገኛለን። ጥበብ ይሉሃል፣ እውቀት ይሉሃል፣ እግዚአብሔርን መፍራት ነው፣ ፈቃዱ ምግባርና ሃይማኖት ነው ይላል። ጥበብ ማለት አለ እውቀት ማለት እግዚአብሔርን መፍራት ነው፣ ህጉን መጠበቅ ነው። ከዛ በኋላ ምን ይላል? ፈቃዱ ደግሞ ምንድነው? ምግባርና ሃይማኖት ነው። ይሄ ነው የክርስቲያን መመሪያ ነው። ጥበብ ምንድነው? እውቀት ምንድነው ከተባለ እግዚአብሔርን መፍራት ነው፣ ህጉን መጠበቅ ነው። የትኛውንም በህይወታችን አንድ ውሳኔ ስንወስን ከእግዚአብሔር ህግና ትእዛዝ አንጻር የራሱ የሆነ ቦታ ሰጥተን ልናስብበት ይገባል። ከእግዚአብሔር ህግ አንጻርስ እንዴት ነው? ወደ ኃጢአት ይከተኛል ወይ ስህተት ነው ወይ የሚለውን። ስለዚህ የእግዚአብሔርን ህግ እንደ መተዳደሪያ ህግ፣ የእግዚአብሔርን ስርዓት፣ ፈሪሃ እግዚአብሔርን የህይወት አንድ አካል። ፈሪሃ እግዚአብሔር የብዙ ነገር ምንጭ ነው። እውቀት ማለት እሱ ነው ይላል ሲራክ። ጥበብ ማለት እሱ ነው ይላል። ከዛ የእግዚአብሔር ፈቃድ ምንድን ነው ስንል ደግሞ ሃይማኖትና ተግባር ነው ይላል። ተግባር እነዚህ በመንፈሳዊ ህይወት መጓዝ፣ ዝም ብለን ጸሎት፣ ስግደት፣ የበረከት ስራ እንደምንለው አይደለም። ይሄ ቀላል አይደለም። ይሄ ተግባራዊ ክርስትና። ተግባራዊ ክርስትና ብዙ ነገር ይይዛል። ስጋዊ ህይወትንም፣ የነፍስ ጉዞንም፣ ምድራዊ ህይወትንም፣ የግል ባህሪንም፣ የነገን ጉዟችንንም አቅጣጫ ይጠቁማል። የነገውንም ፈቃደ ስላሴን በህይወታችን ውስጥ አውቀን በዛ ተመርተን እንድንኖር የሚያደርገን ፈሪሃ እግዚአብሔር እና ተግባራዊ ክርስትና። ስለዚህ ጥበብ ምንድነው? እውቀት ምንድነው ካላችሁ እግዚአብሔርን መፍራት። እግዚአብሔርን እንድትፈራ የሚያደርግ ደግሞ ስትንበረከክ፣ አምልኮ ስትለምድ፣ ተግባራዊ ክርስትና ስትለማመድ ነው ማለት ነው። እና መናፍስትን የመጀመሪያው ደረጃ መቆጣጠር የምንችለው መጀመሪያ ስናውቅ፣ ሁለተኛ አምልኮ ሲሆን፣ ሶስተኛ ደግሞ ህጉን ስርዓቱን ፈሪሃ እግዚአብሔር በልቦናችን ሲኖር ነው። በዚህ የመጀመሪያው ደረጃ የሆነው መያዝ ወይም መቆጣጠርን እንችላለን ማለት ነው። መቆጣጠር ስንል ቅድም እንደነገርኳችሁ መናፍስቱ የፈለገውን ያህል ፈተና ቢያመጣ አይጥለንም፣ ጸጋችንን አይነጥቅም፣ ወስውሶ በፈለገው መንገድ አይመራንም፣ ሹክታው በእኛ ህይወት ውስጥ ተጽዕኖ አይፈጥርም፣ ሰራዊት አይስብም፣ ሌላ ተጨማሪ ኃይል ወደ ህይወታችን እሱ ማስገባት አይችልም። እኛ ስንቆጣጠረው እነዚህን በሙሉ ማድረግ አይችልም። ይሄ መጀመሪያው ደረጃ ነው። ስለዚህ በውጊያ ውስጥ ጊዜ ይፈጃል። ብዙ መውደቅ አለ፣ ብዙ መነሳት አለ። በመውደቅ በመነሳት በማጣት በማግኘት ከመናፍስት ጋር ባለን ትግል የምንረዳቸው በልምድ የምናገኛቸው እውቀቶች አሉ። ያን ነው እንግዲህ ለመቆጣጠር የሚያበቃን ማለት ነው። እሺ ይሄ የመጀመሪያው ደረጃ ነው። ሁለተኛው ደረጃ አገዛዙን ማወቅ። ከተቆጣጠርነው በኋላ
ምንድነው መንፈሱ? በእኔ ህይወት ውስጥ ምን ሰርቷል? ምን እያጠፋ ነው? ምን አጥፍቷል? እስከዛሬስ ወደኋላ መለስ እንላለን። የነበርንባቸው ህይወቶችን ማሰላሰል እንጀምራለን፣ ማጥናት እንጀምራለን። ምን አሳጥቶኛል? በመናፍስት ያጣውን ወይም በእኛ ውስጥ ሆኖ የረካበት የሰራውን ስራ ማጥናት ነው። ከዛ አገዛዙን በእኛ ውስጥ ተቀምጦ ምንድነው ሲሰራ የኖረው? ከዛ አገዛዙን ካወቅ በኋላ ሁለተኛው ደረጃ ሶስተኛው ነው እሱን ማስቆም ነው። አገዛዙን ካወቅን መጀመሪያ እንቆጣጠረዋለን። ሁለተኛ አገዛዙን እናውቃለን። ምንድነው የሚሰራው? ምን እየሰራ ነው? የኛ ፈተናዎችን ለይቶ ማወቅ ነው አገዛዙን ማወቅ። ከዛ ያንን ፈተና ወይም መናፍስት የሚያመጣብንን በሙሉ እንዲያቆም ሶስተኛ ደረጃ ነው። ማስቆሚያ ደግሞ አንድ መገሰጽ፣ ሁለተኛ በመቁጠሪያ ማዳከም፣ ሶስተኛ በተለያዩ መንፈሳዊ በሆነ በለመድናቸው እንቅስቃሴዎች ተጉዘን ፈተናውን እንዲያቆምና የሱ የሆነውን ተግባር በእኛ ህይወት ውስጥ ማጥፋት ነው። ከዛ ሰላማችን ይመለሳል። ልክ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ አንድ ደስ የሚል ቃል መድኃኔዓለም የሰጠን ተስፋ አለ። ሰላሜን እተውላችኋለሁ ይላል 14:27 ዮሐንስ ወንጌል። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም፣ ልባችሁ አይታወክ፣ አትፍራ። ይህ ተስፋ ቃል ነው። ሰላሜን ምን እላለሁ? እሰጣችኋለሁ። ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ግን ዓለም እንደሚሰጣችሁ። ይሄ ከውጭ በርዕዮተ ዓለም በፖለቲካ ትንታኔ ሰላም እና ብዙ ጊዜ በየቴሌቪዥን መስኮቱ የምንሰማው እሱ አይደለም። የውስጥ ሰላም፣ እንዳትጨነቅ፣ እንዳትረበሽ፣ ባዶነት እንዳይሰማ፣ ነገሮች እንዳይምታቱብህ የሚያደርግ ኃይል ነው ሰላም። ሰላም ምንም ሳይኖርህ ግን ዝም ብለህ በሙሉነት እንድትኖር የሚያደርግ ነው። እጅ ላይ እኮ ምንም የለም፣ ግን ምንም ነገር አያስጨንቅም። ይሄ ክርስቶስ ሰላም ነው። እና ይሄን ሰላም ለማግኘት መናፍስቱ የሚያመጡብንን ፈተናዎች የሚያመጡብንን የነሱ የሆኑ ውጊያዎች በመቁጠሪያ ማስቆም ነው። አቁም እያሉ መቀጥቀጥ፣ አቁም እያሉ መስገድ፣ አቁም እያሉ መቀበል፣ አቁም እያሉ መጸለይ፣ ከዛ ያቆማል። እነዚህ 3 ደረጃዎች ናቸው። የመጀመሪያ መቆጣጠር፣ ሁለተኛ የሚሰራውን ስራ መለየት፣ አገዛዙን ማወቅ፣ ሶስተኛ ስራውን ማስቆም። እሱ ደግሞ በአንድ አይሆንም ስራውን የሚያቆመው ጊዜ ይፈልጋል። ምክንያቱም መናፍስት ከልጅነት ጀምሮ ሲሰራው የኖረውን ስራ በአንዴ አታስቆመው። ከልጅነት ጀምሮ ሲያጠናው የኖረ ልብህን በአንድ ጊዜ ልቤን በእግዚአብሔር ኃይል አስይዣለሁ ናቁም ማለት ላትችል ትችላለህ። ጊዜ ይፈልጋል። ምክንያቱም ለምዶሃል፣ ባህሪን ለምዶታል፣ ፍላጎትህን ለምዶታል፣ ልብህን አውቆታል። እንዴት እንደሚጥልህ ልምድ አለው፣ የመጣል ልምድ አለው፣ የፈተና ልምድ አለው። በተንኮል ተክኖበታል። ተንኮል ውስጥ ከቶ አንተን መጣል የተካነበት ጠላት ነው ላይ ያለው። ከዛም በላይ አብረህ የሰራቸው ስህተቶች አሉ፣ አብረህ የሰራቸው ግፎች፣ እርኩሰቶች ይኖራሉ፣ አይታወቅም። እነሱ ደግሞ ለሱ ኃይል፣ ብርታት እና የበለጠ እንዲያጠቃ የሚያደርጉ ናቸው። ስለዚህ በአንዴ ከመሬት ተነስተን ሳይሆን በልምድ ትምህርቶችን መከታተል፣ መንፈሳዊ ህይወታችን ማጠንከር፣ ጸበል መጠመቅ፣ ከቻልን በተደጋጋሚ መቀበል፣ እግዚአብሔርን መማፀን፣ ማልቀስ፣ መጠየቅ። እስከ መቼ ነው በዲያብሎስ እስራትም ሆነው? ጠላቴን ንገረኝ፣ ፈተናዬን አሳውቀኝ፣ የተደበቀውን ግለጽልኝ፣ ኃይልህን አብዛልኝ፣ በረከቴን መልስልኝ፣ እድሌን ባርክልኝ እያን መጠየቅ መልመድ። እዛ የትኛውም ጠላት አይነካም። የትኛውም ኃይል ትንሽ እንደው ለርኩሰቱ ያህል ቢነካካ ነው እንጂ አይጥልህም ማለት ነው። ስለዚህ ይሄ መናፍስትን የማጥቃት ደረጃዎች ናቸው። ስለ መናፍስት አውቃችሁ በህይወታችሁ ውስጥ የሚያመጣውን ፈተና አለፋችሁ ማለት እውነተኛ ክርስቲያን የምትሆኑበትን እድል አገኛችሁ ማለት ነው። ክፉ መንፈስ በህይወታችሁ ውስጥ አሸነፋችሁ ማለት የብዙ ዘመን ፈተናችሁን አሸነፋችሁ ማለት ነው። መናፍስትን ለይታችሁ አወቃችሁ ማለት የሰውን ባህሪ፣ የሰውን ማንነት፣ የዓለምን ምንነት፣ የእግዚአብሔርን ኃይል፣ ፍቅሩን አወቃችሁ ማለት ነው። የእግዚአብሔርን ቃል የምታስተውሉበትን ጥበብ ይለቀቅላችኋል። ወንጌል ህይወት የሚሆንበትን አቅም ታገኛላችሁ። ትእዛዙን እና ፈሪሃ እግዚአብሔርን ከምንም በላይ የህይወታችሁ መመሪያ የምታደርጉበትን
መንገድ ታገኛላችሁ። በክርስትና ስኬታማ እንዴት እንደምትሆኑ እግዚአብሔር ይመራችኋል። ክርስትና በራሱ እድገት አለው፣ ያድጋል። መንፈሳዊ ሕይወት ያድጋል። የሕግ መምህር በረከትን ይሰጣል። ከኃይል ወደ ኃይል ይሄዳል አይደለም የሚለው? ከኃይል ወደ ኃይል የምንሄድበት ሕይወት ይህ መንፈሳዊ ሕይወት ነው። ስለዚህ በርቱ፣ አይዟችሁ፣ ክፉን ኃይል ይጣልላችሁ፣ መድኃኔዓለም ያበርታችሁ፣ ጠላታችሁን ይጣልልን። አሜን። ወስብሐት ለእግዚአብሔር። ይቆይ።